ስፖርት ለመስራት የማትወዱ ሰዎች ወይም ስፖርት መስራት ለማትፈልጉ ሰዎች ቆንጆ መፍትሄ ይዤላችሁ መጥቻለሁ። እሱም ኒት ይባላል። ከዛ በፊት ግን እንደተለመደው ወደ ኮመንት በመሄድ እስከ ጥግ ብላችሁ ጽፋላችሁ። ላይክ፣ ሼር፣ ኮፒ ሊንክ፣ ፎሎ አይረሳም። አብረን እስከ ጥግ እንሄዳለን። ኒት ምንድን ነው፣ ለምን ይጠቅመናል የሚለውን ስናይ ኒት የልባችንን ጤና፣ ስኳር በሽታ ካለብን እንዲሁም ደግሞ ክብደት መቀነስ ምንፈልግ ከሆነ ቦርጫችንን፣ ኦቤሲቲ፣ ሜታቦሊዝማችንን እነኚህ ነገሮች ሁሉ ማስተካከል ምንፈልግ ከሆነ ኒትን ፎከስ ማድረግ አለብን ማለት ነው። ኒት ምንለው ነን ኤክሰርሳይዝ አክቲቪቲ ተርሞጀነሲስ፣ እንደ ስፖርት የማይወሰድ ግን ስፖርትን መተካት የሚችል ነገር ማለት ነው። ለምሳሌ እነሱ ምንድን ናቸው የሚለውን አጠር አድርገን እናያለን። አንደኛው ለምሳሌ በሊፍት ከምንወጣ በደረጃ መሄድ፣ መኪናችን ራቅ አድርገን ፓርክ አድርገን በእግር ወደ ቢሮ ከዛ እስከ መኪናው ምናምን መሄድ። ሌላው ደግሞ የቤት ውስጥ ስራዎችን መስራት። ለምሳሌ የቤት ውስጥ ስራዎች ልብስ ማጠብ ይሆናል፣ ልብስ ማጠፍ ይሆናል፣ መተኮስ ይሆናል፣ አልጋ ማንጠፍ፣ እቃ ማዘዋወር ምናምን እንደ ቀላል የምናያቸው። እስቲ ያስተውላችሁት ከሆነ የድሮ እናቶች ካያችሁ አብዛኞቹ ሊን ናቸው ወይም ቀጠን ያሉና ወጣት ናቸው። የአሁን እናቶች ግን ወፈር ያሉና ቶሎ የሚሸመግሉ ናቸው እና አብዛኛው ስራ በቤት ውስጥ ሰራተኛ ከበር ስለሚደረግ ማለት ነው። ሌላው ደግሞ ምናልባት የረሳነው ነገር ካለ ስራዎችን ቁጭ ብለን ከምንሰራ ደግሞ ቆመን ምናምን መስራት መለማመድ። ስለዚህ እነኚህን ነገሮች በማድረግ ኒት ወይም ደግሞ ነን ኤክሰርሳይዝ አክቲቪቲ ተርሞጂነስን መጠቀም እንችላለን ማለት ነው። ኤቢ ሄልዝ ፊት አብረን እስከ ጥግ